በቴዲ ምክንያት ፕሮግራሙ ታገደም። መሰረት ሚዲያ አሁን እንደዘገበው ከሆነም ኢቲቪ እሁድ ቤት በተሰኘውና በነ አርቲስት ሙሉዓለም አማካኝነት የሚዘጋጀው ፕሮግራም ላይ ዚያራ የተሰኘ ክፍል አለው። በዚህ ክፍል የሚቀርቡት ፕሮግራሞች አዘጋጆቹ በታዋቂና ዝነኛ ሰዎች ቤት በመሄድ የሚያሰናዷቸው ናቸው። በዚህ መሰረት በዚህ ሳምንት የሚቀርበው ዝግጅት በአርቲስት ተስፋዬ ማሞ ቤት የተቀረጸ ነበረ። ሆኖም ተስፋዬ ከሰሞኑ ሆደ ቡቡ ቴዲ አፍሮ በሚል ርዕስ ስለ ቴዲ የአሳዛኝነት ስብዕና በፌስቡክ ገጹ በመለጠፉ በእርሱ ቤት የተደረገው ቀረጻ እንዳይተላለፍ መመሪያ መሰጠቱም ተሰምቷል። ለነ ሙሉዓለም የተነገራቸው ግን ቀረጻው በካሜራ ቴክኒክ ችግር ምክንያት ተበላሽቷል የሚል ነው። በተስፋዬና በቴዲ አፍሮ መካከል ያለው ጥብቅ ግንኙነት ተከትሎ እንዴት ሊሰራ ቻለ በሚል ከኢቲቪ የበላይ ኃላፊዎች በተላለፈ ጥብቅ ማስተላለፊያ ምክንያትም ፕሮግራሙ እንዳይተላለፍ መታገዱም ተሰምቷል።